እንደ አውሮፓውያን አቆጣጠር ጥቅምት 2006 ምሽት ጸጥታ የወረሰው ኤልካርቲ ኢንዲያና የሚገኘው መኖሪያ ቤት በዙሪያው ላለው ማህበረሰብ እጅግ አሳዛኝ ክስተትን ደግሷል። በቤት ውስጥ የ27 ዓመቷ አንጀሊካ አልቫሬዝ ልብ የሚሰብርን እቅድ አውጥታ ጨርሳለች። እቅዱም 4 ልጆቿን ገድላ ቀጥሎ የራሷን ነፍስ በገዛ እጇ ማጥፋት ነበር። ጄኒፈር ሎፔዝ የ8 ዓመት፣ ጎንዛሎ ሎፔዝ የ6 ዓመት፣ ዳንኤል ቫልዴዝ የ4 ዓመት እና ጄሲካ ቫልዴዝ የ2 ዓመት ህጻናት ነበሩ። እነዚያ ትንንሽ ልጆች ሰውነታቸው የተገኘው ከቤቱ የታችኛው ክፍል በመታነቅ እንደሞቱ ከሚያሳይ ማስረጃ ጋር ነው። እንደ ራሷ ገለጻ ልጆቹን በገዛ እጇ አንቃ ከመግደሏ በፊት የእንቅልፍ መድኃኒት እንደሰጠቻቸውና እንዳስተኛቻቸው ተናግራለች። ከዚያ ቀጥላም በኮምፒውተሯ ላይ ለምን እንዳደረገችው ስትገልጽ ሰማይ ቤት ይሻላቸዋል ብላ ጽፋ ነበር። ነገር ግን ራሷን ለማጥፋት ያደረገችው የመታነቅና አብዝታ መድኃኒት መዋጥ አልተሳካላትም ነበር። ምክንያቱም ባሏ ፈርናንዶ ቫልዴዝ ነበር። ቤት ውስጥ የጠበቀው አስፈሪ ቅዠት ነበር። 4ቱም ልጆቹ ሞተው ሚስቱ ራሷን ስታ ነበር ያገኛቸው። ከዚያም እርዳታ በመጥራቱ አንጀሊካ ወደ ሆስፒታል ተወስዳ ህይወቷ ሊተርፍ ችሏል። በሁሉም ሰው ሀሳብ ውስጥ የነበረው ለምን የሚለው ጥያቄ ግን መመለስ ነበረበት። ጎረቤቶች እጅግ ተገርመዋል። ጀርሜን ጃክሰን የቅርብ ጎረቤታቸው በአንድ ደቂቃ ውስጥ አይቻቸው በሚቀጥለው ደቂቃ ውስጥ የሉም፣ እጅግ አስፈሪና ልብ የሚሰብር ነገር ነው በማለት ተናግሯል። ሌላኛው ጎረቤት ቶምሰን የገዛ ልጁን የሚገድል ሰው በህይወት መኖር አይገባውም ሲል ሐዘን በሞላበት ዝግ ያለ ድምፅ ተናግሯል። አንጀሊካ በፖሊስ ቁጥጥር ውስጥ ከሆነች በኋላ በ4 የነፍስ ማጥፋት ወንጀሎች ተከሳለች። በመጀመሪያ ግን ክሷን ተቀብላ በሕግ ፊት ለመቆም የሚያስችል የአእምሮ ጤንነት ላይ አልነበረችም በሚል ሎገን ስፖርት የአእምሮ ሕክምና ሆስፒታል ለወራት ቆይታለች። ዶክተሮችም መጠነኛ መሻሻልን አሳይታለች በማለታቸው ወደ ሕግ ፊት ቀረበች። በፍርድ ቤት ውስጥም ጠበቃዋ በጣም እንደተጸጸተች ይገልጽና ለአንጀሊካ እንድትናገር እድል ይሰጣታል። አንጀሊካ በእንባ ታጅባ ያደረገችውን በማመን ራሷን ጭምር ልትገል እንደነበርና እንዳልተሳካላት ትገልጻለች። ለምን እንዳደረገችውም ስትናገር በሰማይ ቤታቸው የበለጠ በሰላም ይኖራሉ ነበር ያለችው። እንደ አውሮፓውያን አቆጣጠር በመስከረም 2007 4ቱንም ግድያዎች መፈጸሟን ጠበቃዋም እሷም አምነዋል። የሞት ፍርዱን ግን በመቃወማቸው አንጀሊካ ከልብ መጸጸቷን በመናገሯ ይግባኝ በሌለው የዕድሜ ልክ እስራት ፍርደኛ ሆናለች። የሁለቱ ትልልቅ ልጆች አባት የሆነው ጎንዛሎ ሎፔዝ በፍርድ ቤት ውስጥ ሲናገር እኔ ሰላም አለኝ፣ ይቅር ብያታለሁ ብሏል። ነገር ግን የትኛውም ቃልና ንግግር የ4ቱን ህፃናት ነፍስ አይመልሰውም። ጄኒፈር፣ ጎንዛሎ፣ ዳንኤል እና ጄሲካ ህልም የነበራቸው ህፃናት ትዝታው ነው ቀርተዋል። ጊዜ ወስዳችሁ ስለተከታተላችሁን ከልብ እናመሰግናለን። እንዲህ ያሉ ታሪኮችን ለመስማት የሰብስክራይብ በተኑን በመጫን ቤተሰብ ይሁኑ።